አርሰናል በፕሪሚየር ሊጉ ሲዝን መጨረሻ በወሳኝ ሰዓት እየተፍረከረከና እያፈሰሰ ይገኛል። ትላንትና በወልቭስ እንግዲህ 20ኛ ደረጃ ላይ በሚገኘው ወልቭስ 2-0 መርቶ 2 ጎል ተቆጥሮበት 2 ውድ ነጥቦች ጥሏል። እንደገና ወልቭስ ከትላንትና ጨዋታ በፊት በጣም ደካማው አጥቂ ነው። 16 ጎል ብቻ ነው ያስቆጠረው። ትላንትና አርሰናል ላይ ቤስት የሚባለው ዲፌንስ ምርጡ ዲፌንስ ቲም ላይ ምርጡ ተከላካይ ቲም ላይ 2 ጎል ማስቆጠር ችሏል። በጣም ደካማ የመከላከል ሪከርድ ያለው ቲም ነው ይመስለኛል። 2 ቡድኖች ብቻ ናቸው ብዙ ጎል የተቆጠረባቸው በዚህ ፕሪሚየር ሊግ ሲዝን እስካሁን እስከ ትላንትናው ድረስ ብቻ 48 ጎሎች ተቆጥረውበት ነበረ። ከዛ በላይ በርንሌይ 51 እንዲሁ ዌስትሃም 49 እንደዚህ ጎሎች ተቆጥረውባቸዋል። ይህን ቡድን ነው እንግዲህ አርሰናል ትላንትና የገጠመው። አርሰናል ከዛ በፊት 19 ተከታታይ ጨዋታዎችን ወልቭስን ማሸነፍ ችሏል። አሁን እንደገና እንግዲህ ፕሪሚየር ሊጉን በ57 ነጥብ እየመራ ወልቭስ ደግሞ 9 ነጥብ ብቻ በመያዝ ከ26 ጨዋታ መውረዱ ባይረጋገጥም በሂሳባዊ ስሌት ባይረጋገጥም መውረዱ ግን የታወቀ ነው የነበረው። ትላንትና እንግዲህ በዚህ ጨዋታ አርሰናል ምን አይነት ሜንታሊቲ ይዞ እንደገባ በጣም አጠያያቂ ነው። ትላንትና በመጨረሻ ባለቀ በጭማሪ ደቂቃ በ93 በ94ኛው ደቂቃ እንግዲህ ጎል ራሱ ላይ በማስቆጠር ያው ከሽንፈት ያልተናነሰ ውጤት ማስመዝገብ ችሏል። ወልቭስ ከትላንትናው ጨዋታ በፊት በግብ ጠባቂ በኩል ሲናገር ነበር። አሁን አላማችን ተቀይሯል፣ መውረዳቸው እንደማይቀር ስለተረጋገጠ ነገር ግን የተሻለ ውጤት ይዘን መውረድ እንፈልጋል ሲል ተናግረው ነበረ። እንግዲህ የፕሪሚየር ሊግ መሪዎችን የፕሪሚየር ሊግ የተሻለ የማሸነፍ እድል ያላቸውን አርሰናሎችን ጎድተዋቸዋል። ለእነሱ እንደ ትልቅ ታሪክ ነው። 2-0 ተመርተው በዛ ላይ 2 አቻ መውጣት በጣም የሚገርም ነው። የመጀመሪያውን ጎል ቡካዮ ሳካ ገና ጨዋታው እንደተጀመረ በ5ኛው ደቂቃ ነበር ያስቆጠረው። በሁለተኛው አጋማሽ የመጀመሪያው አጋማሽ እንቅስቃሴዎች በአብዛኛው ለአርሰናል የተሻሉ ነበሩ። በሁለተኛው አጋማሽ ግን በጣም የተዳከመውን አርሰናል ነው ያየነው። በዛው በተዳከመበት ሁኔታ ግን ፔሮ ሂንካፒዬ ከጋብሪኤል ማጋሊስ በጥሩ ሁኔታ የተሻገረለትን ኳስ ማስቆጠር ችሎ ነበር። በቫርም ታግዞ ነው ጎል የጸደቀው። ከጨዋታ ውጭ በሚል መጀመሪያ ተሽሮ ነበረ። ነገር ግን በቫር ተመልክቶ የዕለቱ ዳኛ ፖል ቲርኒ ጎሉን አጽድቀውታል። 2-0 እየመሩ ነበር። ከዛ የሁለተኛው አጋማሽ ደካማ እንቅስቃሴያቸው እንደቀጠለ ነበረ። የጨዋታው መገባደጃ አካባቢ ሁጎ ቦዮን የተባለው ተጫዋች በጣም ምርጥ ጎል አስቆጠረ። ነገር ግን ከዛም ወደ ጨዋታው መመለስ አልቻሉም አርሰናሎች። የመጨረሻ ደቂቃዎች አካባቢ 6 ደቂቃ ተጨምሮ በ93ኛው በ92ኛው ደቂቃ ከቀኝ መስመር ከወልቭስ የቀኝ መስመር የተሻገረ ኳስ ነበረ። ዴቪድ ራያና ጋብሪኤል ባለመግባባት ነው ጎሉ የተቆጠረው። ዴቪድ ራያ ኳሱን የመያዝ እድል ነበረው። ጋብሪኤል ደግሞ ኳሱን የማጽዳት እድል ነበረው። ነገር ግን ሁለቱ ባለመናበብ ዴቪድ ራያ ጋብሪኤል ላይ ወጣ። ኳሱ ከሁለቱም ሳትሆን ነጠረች ማለት ነው። በነጠረችበት ጊዜ ለወልቭስ ተቀይሮ የገባው ወጣት ተጫዋች ነው እንግዲህ የመታው። መጀመሪያ ዴቪድ ራያ በእጁ ያገኛት የጎሉን ቋሚ መስታ ስትመለስ ተቀይሮ የገባው ካላፊዮሪ ነው እንግዲህ ጎሏን ወደ መረቡ የጨመራት። ተመሳሳይ ኢቨንቶች ባለቀ ሰዓት ጎል እየተቆጠረበት አርሰናል በዚህ ዓመት ብዙ ነጥቦችን ጥሏል። በነገራችን ላይ ባለፈው በሰንደርላንድ በስታዲየም ኦፍ ላይት ላይ የነበረው ጨዋታ አይነት ተመሳሳይ የነበረው በዛ ጨዋታ በእርግጥ ሰንደርላንድ መርቶ ከዛ እንደገና አርሰናል 2 ጎሎችን አስቆጥሮ 2-1 እየመራ ጨዋታውን አሸነፈ በተባለበት ሰዓት ነው እንግዲህ ጎሉ አስቆጠሩ። ተመሳሳይ የትላንትናው አይነት የኮሚኒኬሽን ችግር ነበረ በዛም ጨዋታ። እንደገና የአስቶን ቪላው ጨዋታም በ95ኛው ደቂቃ እንደዚህ አስቶን ቪላ ያሸነፈበት አርሰናልን አንዳቻ የነበረው ጨዋታ በተመሳሳይ ሁኔታ አስቶን ቪላ ጎል አስቆጥሮ አርሰናልን ያሸነፈበት ጨዋታ ተመሳሳይ አይነት ሂደት ነው ያለው። ካለፉት ከ7 ጨዋታዎች አርሰናል ከማግኘት ከነበረበት 21 ነጥብ 10ሩን ብቻ ነው ያሳካው። 11 ነጥብ ጥሏል። ይህ እንግዲህ በወሳኙ የፕሪሚየር ሊግ የማጠናቀቂያ ወቅት አርሰናል እየሄደበት ያለው ነገር በጣም አስቸጋሪ ነው። የአርሰናል ማህበረሰብ ለ21 ዓመት ለ22 ዓመት የጠበቀው ፕሪሚየር ሊግን ዋንጫ የማሸነፍ ነገርም
ኦልሞስት አሁን እየከሰመ ይመስላል። ከዚህ በኋላ አንድ ጨዋታ ላይ ነጥብ ከጣለ በእርግጠኝነት ማንቸስተር ሲቲ ከዚህ በኋላ ደግሞ አውሬ የሆነ ነው የሚሄደው። ለማንቸስተር ሲቲ ይሄ የልብ ልብ ይሰጠዋል፣ የበለጠ መነሳሳት ይሰጠዋል። ከነበሩት ደካማ አቋሞች የመሻሻልና ነገሮችን የመቀየር ሁኔታን ይመቻችለታል ማለት ነው። አርሰናል ትልቅ ታሪካዊ ስህተት ነው የሚሆነው በጨዋታው በሲዝኑ በቅርብ ወቅት 9 ነጥብ እየመራ ነበር። እንደገና አሁን በቅርብ ጊዜ በ6 ነጥብ እየመራ ነበር። አሁን ግን ተጨማሪ አንድ ጨዋታ ተጫውቶ በ5 ነጥብ ብቻ ነው እየመራ ያለው። ሲቲ ቀሪ ጨዋታውን እንዳሸነፈ ቢቆጠር በ2 ነጥብ ነው እየመራ የሚገኘው። አሁን እንግዲህ ተጫዋቾቹ አጠቃላይ ቲሙ ይህንን ፕሬዠር መቋቋም ይችላል ወይ የሚለው በጣም ከፍተኛ ጥያቄ ነው እየተነሳ ያለው ማለት ነው። በትላንትናው ጨዋታ እንግዲህ የሚኬል አርቴታ ሰከንድ ሃፍ ላይ ሁለተኛው አጋማሽ ላይ የነበረው የጨዋታ ማኔጅመንት ትክክል ነው ብዬ አላስብም። ሁልጊዜ ጎል ካስቆጠሩ በኋላ ጨዋታዎችን ማኔጅ የማድረግ ጎል እንዳይቆጠርባቸው ጨዋታ ተቆጣጥሮ መውጣት ይፈልጋሉ ብዙ ጊዜ። ነገር ግን ጎል መፈለግ ጨዋታውን ኳስ ይዞ መቆጣጠር መቻል አለባቸው። ብዙ ጊዜ ዋጋ የሚያስከፍላቸው ያለው ይሄኛው ነው። በትላንትና በሁለተኛው አጋማሽ አሁን ጭራሽ አርሰናል የማይመስል ጨዋታ ነበረው። መጀመሪያው አጋማሽ በጣም ጥሩ ነበር፣ ጎል ማስቆጠር ነበረባቸው። ነገር ግን ክሊር የሆኑ የጎል ዕድሎችን መፍጠር አልቻሉም። በሁለተኛው አጋማሽ ያችን ጎል ቢያስቆጥሩም ነገር ግን የጨዋታ ስታይላቸው ዋጋ አስከፍሏቸዋል። ጥሩ ያልሆኑ ተጫዋቾች ነበሩ። ሁለተኛው አጋማሽ ጋብሪኤል ማርቲኔሊ በለመደው ቦታ በሚሰለፍበት ጊዜ ሞስኬራ የሚባለው ተከላካይ በጣም አስቸጋሪ ተከላካይ ነው። እሱን በጭራሽ ማለፍ አልቻለም። ሰብሮም ወደ መሀል ገብቶ ወደ በጫፍም ወጥቶ በጭራሽ በግራም በኩል እንዲሁ በአርሰናል የቀኝ መስመርም በተመሳሳይ ቦኤኖ የሚባለው ተጫዋች በጣም አስቸጋሪ ተጋጣሚ ነበረ። ቡካዮ ሳካን በሁለተኛው አጋማሽ ጥሩ ነበር ማለት አይቻልም። ነገር ግን ሚኬል አርቴታ ሲቀይር ምንድን ያደረገው ቡካዮ ሳካን አቆይቶ ማዱዌኬን ቀየረው። ማዱዌኬን እና ዮኬሬሽን የቀየራቸው በጀሱስ እና በኤዜ ተጫዋቹ የገቡት ተጫዋቾች ትክክል ሆኖ ነገር ግን የወጡትን መቀየር ነበረበት። ጋብሪኤል ማርቲኔሊን እና ቡካዮ ሳካን መቀየር ነበረበት። በጋብሪኤል ማርቲኔሊ ቦታ ጋብሪኤል ጄሱስ መጫወት ይችላል። ጋብሪኤል ጄሱስ እና ቪክቶር ዮኬሬሽ በተመሳሳይ መጫወት ቢችሉ የተሻለ ጎል የማግኘት እድል ሊኖራቸው ይችላል። እንግዲህ መቼም ከሁሉም የተሻለ አጥቂዎች ስለሆኑ ማለት ነው። ከዛ ማድዌኬ ቆይቶ ሳካ ቀድሞ ቢወጣ በጣም የተሻለ ይሆን ነበረ። ከዛ እንግዲህ በመጨረሻው የጨዋታው ክፍለ ጊዜ ደግሞ ትሮሳርድን እንደ ትላንትና እንዳደረገው አስገብቶ ማድዌኬን ማስወጣት ይችል ነበር። በዛ ላይ ቲምበርም ጥሩ አልነበረም። ኢቨን ጋብሪኤልን ቀይሮ ማስወጣት ሞስኬራ አለ በጣም በጥሩ ሁኔታ ፐርፎርም ማድረግ 10-15 ደቂቃ 20 ደቂቃ መጫወት ይችላል። ሁልጊዜም 90 ደቂቃ መጫወት ይችላል። ነገር ግን ካለው ኤክስፔሪንስ ካለው ልምድ ብስለት አንጻር ጋብሪኤል የተሻለ ሊሆን ይችላል። ነገር ግን ጋብሪኤል ተጎድቶም ነበረ፣ የጭንቅላት ጉዳት ደርሶበት ነበር። በዛ አጋጣሚ መቀየር ይችል ነበር። ዙቢ ሜንዲ ክርስቲያን ኖርጋርድ ባለፈው በኤፍኤ ካፕ ጨዋታ ምን አይነት ፐርፎርማንስ እንዳሳየ የታየ ነው። ስለዚህ ክርስቲያን ኖርጋርድ ልምድ አለው፣ ብስለት አለው ተብሎ ተገዝቶ መቼ እንደሚጠቀምበት አላውቅም። ዙቢ ሜንዲ፣ ቲምበር መቀየር የነበረባቸው ተጫዋቾች ናቸው። ቲምበር ቤንች ላይ ቤን ዋይት አለ። ቤን ዋይት በጣም ጥሩ ነው። ባለፈውም በኤፍኤ ካፕ ጨዋታውም በማንኛውም አጋጣሚ አሁን ወደ ጥሩ አቋሙ ተመልሷል። ነገር ግን ሚኬል አርቴታ ይህን ማድረግ አልቻለም። ከጨዋታው በኋላ አብዛኛው ያው ችግሩ ከተጫዋቾች እንደሆነ አይነት ነገር ነው የተናገረው። በጣም መሰረታዊ የሚባሉ ተራ ነገሮችን ነው እየተሳሳትን የነበረው ብሎ ነው ሀሳብን የሰጠው። ያ ማለት እንግዲህ ተጫዋቾቹ ያንን ነው መሳሳት የለባቸው ወይም ደግሞ በትክክል ማድረግ የነበረባቸው ነገሮች ያደረጉት ነገሮች ናቸው ነው የእሱ ሀሳብ። ነገር ግን ጋብሪኤል ማርቲኔሊ አሁን ማድዌኬ ቦታም ተቀይሮ በሳካን ፖዚሽን ቀይሮ በዛ በኩልም ከሄደ በኋላ ምንም የተሳካ ነገር ማድረግ አልቻለም። እንዲሁም አንዳንዶቹ ነገሮች በቃ ዝም ብሎ የቀልድና ፌዝ የሚያደርጋቸው ነገሮች ሁሉ የነበሩ ይመስል ተቀይረው የገቡት ኤዜና ጋብሪኤል ጄሱስ ናቸው። እነሱ ብዙ ጨዋታ የተጫወቱት ብዙ ደቂቃ የተጫወቱት 70 ደቂቃ ሳይገባ ነው የተቀየሩት። ስለዚህ ምንም ነገር ማድረግ አልቻሉም። በቪክቶር ዮኬሬሽ ጨዋታዎችን ምንም ተጽዕኖ መፍጠር እየቻለ ቪክቶር ዮኬሬሽ በትላንትናው 65 ደቂቃ እንደዚህ ጨዋታ ላይ ሜዳ ላይ ቆይቶ 11 ኳስ ብቻ ነው የነካው። ኳስ ይዞ ድሪብል አድርጎ ወይም ደግሞ ለሰዎች በሚያቀብልበት ጊዜ ብዙ የተሳካ ማቀበል አይደለም የሚያደርገው። አሁን ለምሳሌ በመጀመሪያው አጋማሽ ጥሩ ጎል ሊቆጠርበት የሚችልበት አጋጣሚ ቡካዮ ሳካ ያሻገረለት ነበር በዛኛው በአርሰናል የቀኝ መስመር በኩል። ነገር ግን ወደ ጎሉ
ወደ ወልቭስ ጎል ክሮስ ሲያደርግ ደርቦ ነው ታዲያ ብዙዎቹ እየደረቡ እንደዚህ እያደረጉ ትላንትና ድሎችን ያመከኑት። ከትላንትናው ጨዋታ በፊት ለአርሰናል ከቀሩት 12 ጨዋታዎች በጣም ቀላሉ ወልቭስ ነው የነበረው። ወልቭስ ከ20ኛ ደረጃ ላይ የሚገኘው ማንኛውም ቲም እየመጣ የሚያሸንፈው ነው። እስካሁን አንድ ጨዋታ ብቻ ነው ያሸነፈው። 6 ጨዋታዎችን ነው አቻ ያወጣው። እንግዲህ አርሰናልን አቻ ወጥቶ ነጥብ ያስጣለው ይሄ ቡድን ነው። በጣም ደካማ የመከላከል ሪከርድ ያለው ማንኛውም ቡድን ወልቭስን አሁን ሲገጥም ለማሸነፍ የሚጫወተው ማንኛውም በርንሌይም ዌስትሃምም ጨምሮ ማለት ነው። እንግዲህ ይሄ ቡድን ነው እንግዲህ አርሰናልን ትላንትና ዋጋ የሚያስከፍል 2 ነጥብ ያስጣለው ማለት ነው። የሚኬል አርቴታ ለአርሰናል ይህን ዋንጫ የማሳካት ነገር አሁን ያለቀለት ነው የሚመስለው። በሂሳባው ስሌት በ2 ነጥብ እየመራ ሊሆን ይችላል ማንቸስተር ሲቲ ያንን ቀሪ ጨዋታ አሸንፏል ተብሎ ቢያዝ፣ ነገር ግን አሁን እየሄደበት ባለው አካሄድ በጣም አስቸጋሪ ነው። ካለፉት 7 ጨዋታዎች 2 ጨዋታ ብቻ ነው ማሸነፍ የቻለው። አንዱን ተሸንፏል። 4 አቻ ነው የወጣው። እየመራ አቻ የወጣበት ባለፈው ብሬንትፎርድን 1-0 መርቶ 1 አቻ ወጣ። ትላንትና ወልቭስን 2-0 መርቶ 2 አቻ ወጥቷል። ስለዚህ አሁን ሂሳባዊ ስሌት ከዚህ በኋላ ያሉት ነገሮች እንግዲህ ሁሉም በፖዚቲቭ መልኩ ቢሄዱ ተብሎ ሊታሰብ ይችላል። ነገር ግን በዛ መንገድ አሁን እየሄደ አይደለም ነው። ተጫዋቾች ነገሩን ፕሬሸሩን ወይም ደግሞ ግፊቱን መቋቋም የሚችሉበት ነገር እየሆነ አይደለም እየታየ ያለው ማለት ነው። ይሄንን የኮቺንግ ስታፉም ራሱ ሚኬል አርቴታ ብቻ ሳይሆን እንዴት እያዩት እንደሆነ በጣም አስገራሚ ነው። ይሄ ደግሞ ሌሎች ውድድሮችም ላይ ራሱ ከፍተኛ የሆነ ጫና ነው የሚፈጥረው። ሌሎችም ውድድሮች ላይ ውጤት የማሳጣት እድሉ በጣም ከፍተኛ ነው። ስለዚህ ሚኬል አርቴታ የራሱን ኬሪየር ኦልሞስት እየተበላሸበት ነው የሚገኘው። ይሄ ሁሉ ጊዜ ተሰጥቶ ይሄ ሁሉ ትረስት ዘ ፕሮሰስ እንትን ተብሎ የመጨረሻው የፕሮጀክቱ መቋጫ ነው ሲባል አሁንም እንደገና ስሊፕ እያረገ እያንሸራተተው እያንዳለጠው ነው የሚገኘው። መጨረሻው ምን ይሆናል የሚለው በጣም አስቸጋሪ ነው። ለእርሱም ለአርሰናልም ከፍተኛ የሆነ መሳቂያና መሳለቂያ ነው የሚሆነው። እውነት ለመናገር በዚህ ዓመት ዋንጫውን ማሳካት የማይችል ከሆነ 22 ዓመት ተጠብቆ በጣም ብዙ ገንዘብ ኢንቨስት ተደርጎ ባለፈው ዓመት ደግሞ ኦልሞስት ሙድኑን ያሟላ የተባለ ዝውውሮች ተደርገው በጣም ከፍተኛ ገንዘብ ወጪ ተደርጎ ፕሪሚየር ሊጉ የማይሳካ ከሆነ ለአርሰናል ለሚኬል አርቴታም ከፍተኛ ውድቀት ነው የሚሆነው። ለአርሰናልም ከፍተኛ የሆነ ውድቀት ነው የሚሆነው በእርግጠኝነት። የተወደዳችሁ ሰብስክራይብ ያደረጋችሁ መልካም ቀን።